ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱን ዜና ርዕሰ ወሬዎቹን በማስቀደም እንጀምራለን። በቅድሚያ ዋና ዋናዎቹን በወጣት ስራ ዕድል ፈጠራ ዘርፍ የሚስተዋሉ ተግዳሮቶችን በመቅረፍ ዘርፉን ውጤታማ ለማድረግ የባለ ድርሻ አካላት የተቀናጀ እንቅስቃሴ መጠናከር እንዳለበት ተጠቆመ። በንጹህ የመጠጥ ውሃ እጥረት ለከፋ ችግር መዳረጋቸውን አንዳንድ የቢጣ ገነት ከተማ ነዋሪዎች ተናገሩ። በንግዱ ሴክተር የሚስተዋሉ ችግሮችን ለመፍታት የተቀናጀ ርብርብ እንደሚያስፈልግ ተጠቆመ። የሚሉት ዋና ዋናዎቹ ናቸው። ዜናዎቹን እየመራው አብሬያችሁ የምቆየው ፍጹም ተሾመ ነኝ። የትምህርት ለትውልድ ንቅናቄ እውን ለማድረግ በጋራ መስራት እንደሚገባ የቢጣ ወረዳ ትምህርት ጽሕፈት ቤት አስገነዘበ። ጽሕፈት ቤቱ ከ9 ሚሊዮን ብር በላይ ወጪ ሞዴል ቅድመ መደበኛ ትምህርት ቤትን በቢጣ ገነት ከተማ እየገነባ መሆኑን አስታውቋል። ሳሙኤል ቆጭቶ ያዘጋጀውን ብሩክታይት ብርሃኑ ታቀርቧለች። እንደ ወረዳ የትምህርት እንቅስቃሴ ያለበትን ደረጃ አስመልክቶ አስተያየት የሰጡት የወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ጌታውን ቦጋለ የሴክተሩን ውጤታማነት ለማረጋገጥ በትኩረት እየተሰራ መሆኑን ተናግረዋል። ይህንን መነሻ በማድረግ በቢጣ ገነት ከተማ ከወረዳ አስተዳደር ጋር በመተባበር የሞዴል ቅድመ መደበኛ ትምህርት ቤትን ከ9 ሚሊዮን ብር በላይ ወጪ እየገነቡ መሆናቸውን ያነሱት ኃላፊው ሕጻናቶች ከትምህርት ገበታ እንዳይርቁ ሰፊ ስራዎች እየተከናወኑ እንደሆነም ገልጸዋል። መንግስትና ፓርቲ ትኩረት ሰጥቶ የሚሰራባቸው ስራዎች አንዱ ትምህርት ነው። እሱም ትምህርት ጥራትን ከማስጠበቅ አንጻር የሚሰሩ ብዙ ስራዎች አሉ። እሱንም ሀብት መመደብ፣ የሰው ኃይል መመደብ የሚሰሩ ስራዎች አሉ። እሱም ከየት ይጀምራል መሰለህ? ከቅድመ አንደኛ ይጀምራል። ቅድመ አንደኛ እንደ ወረዳችን 9.2 ሚሊዮን አካባቢ ብር በመበጀት አሁን የሚታዩት ህንጻ የተሰራበት ሞዴል ቅድመ አንደኛ የተሰራበት አለ። ከዛ ውጪ ተጨማሪ ከትምህርት አካባቢ ውጪ ህጻናት ከትምህርት ገበታ እንዳይርቁ ጣቢያዎችን ከፍተን 20 ጣቢያዎችን እንደ ወረዳችን ከፍተን የምዝገባ ስራ ጀምረናል። ቦታ መረካከብ ጀምረናል። ቦታ መረከብ ግንባታዎች አልፎም የግንባታ ስራዎችን በጀመረበት ሂደት አለና በዚህ ትምህርት ላይ በጣም ሰፊ ስራ እየሰራን እንገኛለን። በወረዳው በየደረጃው የትምህርት ጥራትን ለማሻሻል መንግስት ህብረተሰቡንና የግል ባለሀብቶችን በማስተባበር እየሰራ መሆኑን ገልጸው በዘርፉ የሚታዩ የግብዓት ጉድለቶችን በማሟላት በትብብር እየሰሩ መሆናቸውንም አንስተዋል። ትምህርት የትውልድ ስራዎችን በተመለከተ በሁለተኛ ደረጃ ላይ የተማሪ መጽሐፍት ምርታ ነው የምናየው። እንግዲህ ከታች እስከ ላይ የምናየው ሃይስኩል ላይ በፌደራል መንግስት የታተመው መጽሐፍ ላይ ብዙም ችግር የለም። 7-8 በክልል የታተመውን ከዞን አመተን ታች አሰራጨን በደት አለ። ግን ትንሽ ምንድነው ክፍተት አለው። ታች ላይ 1 እስከ 6 ላይ ተማሪ መጽሐፍት ምርታ ትንሽ ችግር አለበት። ያው ክፍተት አለ። እሱንም ቆጥረን የሰራን አሁን ከወረዳ መንግስት ጋር ተነጋግረን አመራር ታች ላይ ሳይት ተመድበው ወርዶ አሁን የሀብት ማሰባሰብ የህትመት ስራውን እንዲሰራ እየሰራበት ያለ ሂደት አለ። የመጣው ገንዘብም አካውንት ላይ ገባም አለ። እሱን አፋጥነን አሁን መጽሐፍ አሳትመን ለተማሪዎች የማድረስ ስራን በደንብ መስራት አለብን የሚል ነገር ነው ያለን። ከዛ ውጪ ትምህርት ለትውልድ ስራዎች በጣም በሰፊው የተሰሩበት አለ። ግንባታ ስራዎች አሁን ዞርን መቁጠር ላይ ትንሽ ከመንገድ ርቀት አንጻር እንጂ ብዙ ቦታ የመማሪያ ክፍል በአዲስ በጥገና ምን የሚሰሩ ስራዎች አሉ። እሱ በደንብ ትኩረት ሰጥተን የፓርቲያችን ኢኒሼቲቭ ስለሆነ እሱን ትኩረት ሰጥተን ያለበት ሂደት ነው ያለው። ከዛ ውጪ የተማሪን ውጤት ማሻሻል የሚለው ላይ ነው እንደገና አቅደን ይሰራናል ነው። እሱ ምንድነው ሁለተኛ ደረጃዎች ላይ ሰሌክት የተደረጉ ተማሪዎችን እያደሩ እንዲያጠኑ መምህራንንም እንዲያስጠኑ ተጨማሪ ትምህርት እንዲሰጡም አድርገን እየሰራንበት ሂደት አለ። እሱንም ያው ቢጣ ሚሊኒየም ላይ አለ። ይሄንም ያጥብና ያጠናክራል። ከዛ ውጪ 7 ከ6 ክፍል ተፈታኝ 8 ክፍል ተፈታኝና 12 ክፍል ተፈታኞች ውጤት መሻሻል ላይ በደንብ አቅደን እየሰራንበት ያለንበት አለ። ተጨማሪ ትምህርት በመስጠት የተለያዩ ነገሮችን በማሟላት እየሰራንበት ሂደት ስላለ ከአቻምናው ፕሮግሬሲቭሊ ለውጥ የመጣበት ያለ ሂደት አለ። በሆነ ነገሮች እየተለወጠ እኛ በ2017 ላይ አንድ ተማሪ ብቻ ነው ወደ ዩኒቨርሲቲ ማስገባት የበቃ ነው። አሁን ግን ከፍ ያለን መጠን ምንም ቁጥሩ ትንሽ ቢሆንም 4 ስናስገባ ምን ያሳያል? ለውጥ እንዳለ ያሳያል። ያንን ተጠቅሞ ወደፊት ማስቀጠል ስራ መስራት ነው፣ ማጠናከር ነው። ይሄ እየተንደረደረ ያለውን ለውጥ ወደ ፊት ለፊት ማስቀጠል ስራ ላይ አብረን ከሚመለከታቸው አካላት ጋር ያው በቅንጅት እየሰራን ነው ያለ ነው። ከዚህ ባለፈ በወረዳ ሁሉም አካባቢዎች ቅድመ አንደኛና ቅድመ መደበኛ ትምህርት ቤቶችን የማስፋፋት ተግባር ተጠናክሮ እንደሚቀጥልም አቶ ጌታውን ቦጋለ ተናግረዋል። የዘርፉን ውጤታማነት ለማረጋገጥ የህብረተሰብ ተሳትፎ ከጊዜ ወደ ጊዜ እያደገ መምጣቱንም የጽሕፈት ቤቱ ኃላፊው አስረድተዋል። እንደኛ እንደ ቢጣ ወረዳ እንደ ቅድመ መደበኛ ትምህርት ቤት ኮንቴክስት አሁን ሁለቱ ክፍሎች ላይ 50 ተማሪዎችን ይይዛል ብለን ነው የሰራነው። ስታንዳርዱን የጠበቀ ክፍል ነው። እሱ ላይ ተማሪ ቁጥር ነው ትንሽ
አሁን ከነበረን ግንባታ አንፃር ተማሪ ቁጥር ትንሽ ያልፋል ብዬ እንነግራለን። እሱንም ያው ከወረዳ መንግስት ጋር ተነጋግረን ቀጣለ በጀት ይዘን ማስፋፋ ግንባታዎችን ክፍሎችን እንሰራለን የሚነገር ነው አለን። ከዛ ውጪ የሚገባውን በጋራ ከማህበረሰቡ ጋር ተነጋግረን አስፈላጊውን ነገር አሟልተን ህፃናት አንድም ሳይቋረጥ ከትምህርት ገበታ ሳይርቅ በትክክል መማር እንዲችል እንሰራለን የሚነግራለን። ህዝቡም በዚህ ልክ ደግሞ ከጎናችን ነው። ብዙ የሚያስቸግር ቻሌንጅ የሚያደርግልን ደስ የሚለው ነገር በጠራው ሰዓት ና ስትለው የሚመጣ ነው። ስራ ስትይዝ የሚሰራ ነው። አውጣር ደግፍ ስትል የሚደግፍ ሲመጮ ህዝብ ስላለ ብዙም አስቸጋሪ ነገር አይኖርም። ግን ያው አሁን ከጥቅም 30 በኋላ አስመርቀን ትምህርት ቤቱ ወደ ስራ ይገባል የሚል ነገር ነው አለን። እንደ ሀገር የተያዘውን የትምህርት ለትውልድ ንቅናቄ እውን ለማድረግ በጋራ መስራት እንደሚገባም የጽህፈት ቤቱ ኃላፊው አቶ ጌታውን ቦጋለ አሳስበዋል። የትምህርትን ጥራት ለማረጋገጥ እንግዲህ ሁሉም ባለድርሻ አካላት ማለት ከተማሪ ወላጅ፣ ተማሪ፣ መምህር፣ ርዕሰ መምህር፣ ሱፐርቫይዘር እስከ ላይ መንግስት፣ ባለሀብት፣ የግል ድርጅቶችም ሆነ ሁሉም ተረባርቦበት መስራት መቻል አለባቸው የሚል ነገር። ምክንያቱም የባንድ ሰው ብቻ የሚመጣ ውጤት የለምና ለዛ እሱ ላይ ሁላችንም ተረባርበን ሁላችንም አለንታ አረጋግጠን ሁላችንም ትምህርት ጥራት እኔን ይመለከታል በሚል ሰርተን ጥራትን እናረጋግጥ የሚል መልእክት ነው አለን። በንግዱ ሴክተር የሚስተዋሉ ችግሮችን ለመፍታት የተቀናጀ ርብርብ እንደሚያስፈልግ ተጠቆመም። ህገወጥ ንግድ ዘርፍ ማነቆ እንደሆነም ተመላክቷል። የከፋ ዞን ንግድ ኢንቨስትመንት መምሪያ የ2018 ስራ ዘመን የመጀመሪያ ሩብ ዓመት እቅድ አፈጻጸም ባለድርሻ አካላት በተገኙበት ተገምግሟል። በላቸው ዘለቀ ላዘጋጀው ዝርዝር አማኑኤል ክንፈ። በመድረኩ የከፋ ዞን ምክትል አስተዳዳሪና ገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ የተገኝተው መድረኩን የከፈቱ ሲሆን የመድረኩ ዋነኛ ዓላማ በአንደኛ ሩብ ዓመት ተከናውነው ያልተቋጩ ተግባራት ላይ ጠንክሮ ለመስራት እንደሆነ ተናግረው ስራውን በቴክኖሎጂ ለማስደገፍ እየሰሩ እንደሆነም አብራርተዋል። የዛሬው መድረክ ዋነኛ ዓላማ በ2017 በጀት ዓመት ያከናወናቸው ስራዎች አሉ። ከዛ ማለፍ ሲል በ2018 አቅደን አንደኛ ሩብ ዓመት አጠቃለን አሁን ላይ የገመገመን እንገኛለን። በአንደኛ ሩብ ዓመት ያቀናቸውን እቅዶች የተከናወኑ ተግባራት አሉ። በሂደት ደግሞ ጉድለቶች አሉ። ቀጣይ አጠናክረን መቀጠል ስላለብን ይህን መነሻ ያደረገ የጋራ ምክክር መድረክ ለማድረግ ታስቦ የተጠራ ስብሰባ ነው። አይ ቲንክ ሁሉም የወረዳ አመራሮችም በተለይ ፊት ለፊት አመራሮች ተሳታፊ እንድትሆኑ የተፈለገው ቅድም እንደተባለው የንግዱ ሴክተር አሁን ባለበት ነባራ ሁኔታ በርካታ ችግሮችም አሉ፣ በርካታ እድሎችም አሉ። እዚህ ላይ በደንብ ተነጋግረን የድርሻችንን ኃላፊነታችን መውሰድ በጣም ጠቃሚ እንደሆነ ይሰማናል። በተለይ የንግዱን ሴክተር ሪፎርም ለማድረግ በርካታ ስራዎች ተሰርተዋል። በተለይ የንግድ ስርዓትን ዘመናዊ እንዲሆን ቅድም እንደተባለው መዘመን አለበት፣ በቴክኖሎጂ መደገፍ አለበት። እንደተባለው ከ19 ሺህ በላይ የግብር ከፋይ በዞናችን ውስጥ አለ። ስለዚህ ከማኑዋል ስርዓት አወጥተን በቴክኖሎጂ እየተደገፈ እንዲሆን በማድረግ ከዘርፉ የሚጠበቀውን ሀብት በመሰብሰብ ዘላቂ ልማትን ማረጋገጥ መቻል አለብን ከሚል አንጻር በርከት ያሉ ስራዎች ተሰርተዋል። የከፋ ዞን ንግድና ኢንቨስትመንት መምሪያ ምክትል ኃላፊና ኢንቨስትመንት ዘርፍ ኃላፊ አቶ ሀብታሙ ገብረስላሴ የ2018 የመጀመሪያ ሩብ ዓመት አፈጻጸምን አስመልክቶ የተዘጋጀ መድረክ መሆኑን ገልጸው ዘርፉ ከወትሮ የተሻለ መነቃቃት የታየበት መሆኑንም ተናግሯል። ኃላፊው በማስከተል እስካሁን ባለው የዞናችን ሁኔታ የነጋዴ ቁጥር ከ19 ሺህ ያለፈ መሆኑን ተናግረው የንግድ ፍቃድን ሂደት በኦንላይን ለማድረግ ታቅዶ እየተሰራ መሆኑንም ገልጸዋል። መድረኩ ዋና ዓላማ በንግድ እንቅስቃሴ ሂደት ውስጥ የነበሩ አጠቃላይ የእቅድ አፈጻጸማችን ሂደት ውስጥ የነበሩ ጥንካሬዎችና መስተካከል ያለባቸው ጉድለቶችን በጋራ ከሚመለከታቸው ባለድርሻ አካላት ጋር በጋራ ሆነን ገምግመን የጋራ ኃላፊነት ለመወጣት ታስቦ የተዘጋጀ መድረክ ነው። ስለዚህ መድረኩ በዋናነት ንግድ ፍቃድን በኦንላይን አገልግሎት መስጠት ነው። ይህን ከመስጠት አንጻር ከባለፈው ዓመት ጀምሮ ካሉን 12 ወረዳዎችና 5 ከተማ አስተዳደሮች ተግባራዊ ለማድረግ እንቅስቃሴ አድርገናል። ከዛ ውስጥ 14 መዋቅሮችን ያሳካንበት ሂደት አለ። በህገ ወጥ ነጋዴዎች ላይም በተደረገው ቁጥጥር ገቢው ለመንግስት እንደተደረገ ተናግረው ይህ ቁጥጥር በሁሉም ዘርፍ ተጠናክሮ መቀጠል እንዳለበት አስገንዝቧል። በህገ ወጥ መንገድ የሚንቀሳቀሱ ነጋዴዎች ላይ እርምጃ በመውሰድ ለመንግስት ገቢ እንዲሆን የተደረገበት አግባብ አለ። ይሄ ቁጥጥሩ በጣም ተጠናክሮ በሁሉም መዋቅሮች መጠናከር ያለበት ሆኖ ግን በጉድለት ቀጣይ ወስደን ማረም ያለብን ይሄ ግብረ ኃይል ተደራጅቶ ሲንቀሳቀስ ትኩረት ሰጥቶ በየዕለቱ የግብረ ኃይሉን እንቅስቃሴ ጥንካሬ፣ ድክመት እየገመገሙ አቅጣጫ እያስቀመጡ የሚመሩ መዋቅሮቻችን እንዳሉ ሁሉ
በዚህ ደረጃ ደግሞ ሳይገመግሙ ወጥ በሆነ መንገድ የማይገመግሙና ወጥ በሆነ መንገድ ስራ ዘርግቶ ቁጥጥር የማያደርጉ መዋቅሮች እንዳሉ ይህን ወስዶ ቀጣይ ማረም ስለሚያስፈልግ ይህንን በቀጣይነት አጠናክረን መሄድ እንዳለብን የጋራ ተግባቦት የተፈጠረበት መድረክ ነው። ሕግና ስርዓትን በተመለከተ መልኩ የሚሰሩ ነጋዴዎችን በማበረታታት ያለአግባብ ንግድ ላይ የተሰማሩ ግለሰቦች ሕግና ስርዓትን በተከተለ መልኩ እንዲሰሩም አስተያየት ሰጪዎቹ ተናግረዋል። በተለይ ንግድ ፍቃድ የሌላቸው ነገር ግን ንግዳቸውን የሚሰሩ ጊዜ ያለፈባቸው ሰብሎችን ምርቶችን የሚሸጡ እነዚህን ደግሞ ግንዛቤ መስጠት ብቻም ሳይሆን እነዛን አላስፈላጊ እቃዎችን የማንሳት ፕላስ ደግሞ ቅድም እንደተባለው ያለ ንግድ ፍቃድ የሚነግዱ ነጋዴዎችን ለይቶ ለሕግ ማቅረብ ወደ ንግድ ፍቃድ አወጥተው ወደ ሕጋዊ ነጋዴ ሆነው እንዲሰሩ ከማድረግ አንጻር ንብረታቸውን የማሸግ ስራዎች በሰፊው ተሰርተዋል። እነዚህን ሕገ ወጦችን የመቆጣጠር የሕግ የበላይነትን የማስከበር የተረጋጋ የገበያ ስርዓት እንዲፈጠር የትኛው ምርት አግባብ ባለው ሁኔታ ለገበያ ማዕከል ቀርቦ ህብረተሰቡ በተገቢ ሁኔታ የሚፈልገውን ምርት የሚነግድበት ስርዓት እንዲፈጠርም ጭምር በግብረ ኃይል እስከ ታች እያጠናክሩ መስራት ተገቢነት ያለው መሆኑን አሁን ላይ እየተወያየን እየተግባባን ያለንበት ሁኔታ አለ። ህገወጥ ንግድ ጋር ተያይዞ ግብረ ኃይሉ እየሰራ ያለ ስራ አለ። ህገወጥ ንግድ የሚባለው ፈርጀ ብዙ ነው። ህገወጥ ንግዶች አንድ ፈርጀ ብዙ ካልኩት ውስጥ ለምሳሌ ህጋዊ ነጋዴ ሆኖ ለህገወጡ እድል የሚከፍት ገንዘብ አራጣ በመስጠት በዚህ በኩል ሂደገስተና በይሄን ወስደሽት በሚል አሰራር ህጋዊ ሰው ህገወጥ የሚሆንበት ሁኔታ አለ። ፈርጀ ብዙ ያልኩት ከዛ አንፃር ነው። በመድረኩ ለተነሱ ጥያቄዎች በካፋ ዞን ንግድና ኢንቨስትመንት መምሪያ ምክትል ኃላፊና ኢንቨስትመንት ዘርፍ ኃላፊ በአቶ ሀብታሙ ገብረስላሴ ምላሽ የተሰጠ ሲሆን በመድረኩ ላይም የሚመለከታቸው ባለድርሻ አካላት በተገኙበት ስብሰባው ተጠናቋል። በንጹህ የመጠጥ ውሃ እጥረት ለከፋ ችግር መዳረጋቸውን አንዳንድ የቢጣ ገነት ከተማ ነዋሪዎች ተናገሩ። የወረዳው አስተዳደር በበኩሉ ችግሩን በመቅረፍ የህዝቡን ተጠቃሚነት ለማረጋገጥ በትኩረት እየሰራ መሆኑን ገልጿል። ሳሙኤል ቆጭቶ ነው ያዘጋጀው። ብሩክታይት ብርሃኑ እንደሚከተለው ታቀርቧለች። በከተማው የመሰረተ ልማት ተደራሽነትን አስመልክቶ ለጣቢያችን አስተያየት የሰጡት አንዳንድ የቢጣ ገነት ከተማ ነዋሪዎች በከተማው የተጀመሩ የመሰረተ ልማት ስራዎች አበረታች መሆናቸውን ተናግረዋል። ነገር ግን በከተማው የንጹህ መጠጥ ውሃ እጥረት ለብዙ ዓመታት ለከፋ ችግር መዳረጋቸውን የተናገሩት ነዋሪዎቹ የሚመለከተው አካል ችግሩን በመረዳት ተጠቃሚነታቸው እንዲረጋገጥ በትኩረት መስራት ይገባል ብለዋል። አሁን ኮሪደር ልማቱ አሪፍ ነው። ምንም እንትን ያለው የለም። ኮሪደር ልማቱን ተቀብለናል። በሱ መሪነትም እየሰራን ነው ያለነው እንሰራለንም ብለን አሁን እየጀመርን ያለነው በዛ ነው። ግን መሰረተ ልማት መንገድ ስራ፣ ውሃ፣ የመብራት መቆራረጥ እነዚህ ያሉ ናቸው፣ የታወቁ ናቸው። አልፎ አልፎ ደግሞ አንድ ሳምንት ያስደስታል መብራት፣ አንድ ሳምንት ወላይ ይጠፋብኛል። እንደዚህ አይነት በመብራት በኩል አይነት ችግር አለ። ውሃማ እኔ የት እንደደረሰም አላውቅም፣ ግን ተመርቋል ነው የሚባለው። ከመንገድ ቀጥሎ ጥሩ ነው። የውሃ ልማት ከፍል ተሰርቶ ሙሉ በሙሉ አልተለቀቀልንም። ሬዲዮ እንደሰማን ከሆነ ይህን ያክል ፐርሰንት ደርሷል ተብሎ ተነግሮ በኤፍኤም ተላልፏል። ግን ተግባራዊ ያልሆነም 100% ነው የምነግራችሁ። ተግባራዊ ያልሆነም አንድ ሁለት ቦታ ለቀቁትና ሁለት ቦታ አንድ እኔ በራፍ ነው አንድ እዚህ መሀል ከተማ ዳሽን ባንክ አካባቢ ፍንጭት ነገር ለቀቁና ለአንድ ቀን እሱም በየቦታው ፈሰሰ፣ ቆመ። ገንዘባችን ነው ወጣ፣ ሀገራችን ገንዘብ ኢኮኖሚ ነው ግንባታ ነው ወጣው። ይህ ለምን በሰዓቱ አላለቀም? ለምን ሲያላለቀውን በከፊል ይተላለፋል? በጉዳዩ ላይ ማብራሪያ የሰጡት የወረዳ ምክትል አስተዳዳሪ አቶ ተክላብ አየለ የቢጣ ገነት የንጹህ መጠጥ ውሃ ፕሮጀክት ከ5 ዓመት በፊት የተጀመረ ቢሆንም ባጋጠመው የአፈጻጸም ችግር ሳይጠናቀቅ መቆየቱን ተናግረዋል። አሁን ግን በዞኑ ጣልቃ ገቢነት ከ95% በላይ መድረሱን ገልጸው ህዝቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች ወቅቱን የዋጁ ናቸው ብለዋል። የቢጣ ገነት የንጹህ መጠጥ ውሃ ፕሮጀክት ረጅም ዓመት ያስቆጠረ ፕሮጀክት ነው። ፕሮጀክቱ ከተጀመረ ቢያንስ 5 ዓመት እና ከዛ በላይ ያስቆጠረ ፕሮጀክት ነው። ፕሮጀክቱ መሀል ላይ አፈጻጸም ችግሮች ነበሩበት። ማይካዱ ሀቆች መሀል ላይ እየተገመገመ እየተስተካከለ በተቋራጩ በኩል የነበሩ ጉለቶችም ነበሩ። ክፍያ በወቅቱ ከመልቀቅ አንጻር የነበሩ ጉለቶች ነበሩ። በየምዕራፉ እየተገመገሙ የዞን መንግስትም በጣም ሪስክ ወስዶ ይሄን ውሃ ማስጨረስ ትልቅ አጀንዳ ነው ብሎ ወስዶ መሀል ላይ ከባባድ ውሳኔዎችን እየወሰነ ጭምር ይሄን ውሃ ለማስጨረስ የሄደው ርቀት እጅግ የሚያስመሰግን ስራዎች ተሰርተዋል።
አሁን ግን ውሃው 95% እና ከዛ በላይ ተጠናቆ ለምረቃ መድረስ ሂደት ላይ ነው ያለው። ከህዝብ ዘንድ ለሚነሳው ጥያቄ ተገቢ ሊሆን ይችላል ጥያቄው ውሃው ማለት ፕሮጀክቱ ከተጀመረበት ጊዜ አንፃር ከህዝቡ ፍላጎት አንፃር ወቅቱ ከደረሰበትም አንፃር በአሁኑ ሰዓት የመጠጥ ውሃ የቅንጦት ሳይሆን የህሊና ጥያቄ ሊሆን ይችላል። ስለዚህ ጥያቄው ተገቢ ነው ብለን ወስደን ግን እንደ መንግስት እየተሰሩ ያሉ ስራዎችንም ሙሉ በሙሉ ዜሮ ማድረግ አስፈላጊ አይደለም። በማህበረሰባችን ዘንድ ዋጋ ተከፍሎበታል። ይሄ ውሃ የህብረተሰቡ የልማትና የመልካም አስተዳደር ችግሮችን ለመፍታት ወረዳ የበኩልን ድርሻ እየተወጣ ነው ያሉት አቶ ተክላ ባየለ ህብረተሰቡ በየአካባቢው የሚገነቡ መሰረተ ልማቶችን ከተለያዩ አደጋዎች በመጠበቅ ሊጠቀሙ እንደሚገባም ምክትል አስተዳዳሪ አቶ ተክላ ባየለ አሳስበዋል። ፕሮጀክት ያው የሚሰላበት ያፈጻጸም የራሱ የሆነ ስሌት አለው። አንድ ፕሮጀክት ስንት % ላይ ደረሰ የሚለው ነገር የራሱ የሆነ ስሌት ሂደት አለው። ለዚህ አንደኛ ይሄ ውሃ ሲጀመር ከአጀማመር ጀምሮ ከተያዘው በጀትም አንፃር ሌሎች ትላልቅ ከተሞች ላይ እየተሰራ ያለው አይነት ውሃ ዲስፓች ቤት ለቤት ጭምር ያደርሳል የሚል የግንዛቤ ችግር ያለባቸውም ክፍሎች አሉ። በተጨባጭ ይሄ ውሃው ከዋናው ከሪዘርቫየር እስከ ቦኖ ማሰራጫ ቦኖ ድረስ ብቻ ማድረስ ነው የተያዘው ፕሮጀክት። ቀጣይ ከተማው እየተስፋፋ ነው እየሄደ ያለው እያደግን ነው እየሄድን ያለ ነው። ሌሎች ምንጮች ተፈልጎ ቤት ለቤት ስርጭት የሚሰራ ነው የሚሆነው። አሁን ግን ቦኖ ድረስ ለማድረስ ውሃውን የተሄደበት ተሰራጭቶ ሙከራ የተደረገበት ውሃው ፈሶ ያየንበት አግባብ ነው። ስለዚህ ይሄ ከፐርሰንት አንፃር ችግር አለበት ብለን የምንወስደው ነገር አይደለም። ቀሪ ስራዎች ግን የሚለቀመው አሉ። አንዳንድ ቦታ ላይ ቱቦ ሙሉ በሙሉ ወደ መሬት ውስጥ ያልተቀበረባቸው ኤሪያዎች አሉ። እዛም አካባቢ ግን ማህበረሰቡም ጥንቃቄ ሊያደርግ የሚገባው እንደራሱ ንብረትም ማየት መቻል ያለበት አንዳንድ ቦታ ላይ ቱቦዎች የሚበሱበት አግባብ አለ። የራሳችንን ልማት የራሳችን ፕሮጀክት መልሰን አበላሽተን መንግስትን ልንወቅስ የምንችልበትም ሁኔታ አይኖርምና ያለውን እየተንከባከብን የጎደለውን መጠየቅ ነው ጨዋነት የሚባለው። በወጣቶች ስራ ዕድል ፈጠራ ዘርፍ የሚስተዋሉ ተግዳሮቶችን በመቅረፍ ዘርፉን ውጤታማ ለማድረግ የባለድርሻ አካላት የተቀናጀ እንቅስቃሴ መጠናከር እንዳለበት ተጠቆመ። የከፋ ዞን ስራ ክህሎት መምሪያ የ2018 የስራ ዘመን የመጀመሪያ ሩብ ዓመት አፈጻጸም በቀጣይ ስራ አቅጣጫዎች ዙሪያ ውይይት ተካሂዷል። በቦንጋ ከተማ የተካሄደውን ውይይት በንግግር የከፈቱት የዞኑ የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ የወጣቶች ስራ ዕድል ፈጠራ በመንግስት ትኩረት የተሰጠበት ዘርፍ መሆኑን አንስተዋል። የወጣቱን ተጠቃሚነት ለማረጋገጥ የተጀመሩ እንቅስቃሴዎች ተጠናክረው እንደሚቀጥሉ ገልጸዋል። ቀደም ሲል በተለያዩ ዘርፎች ተደራጅተው ወደ ስራ የገቡ በርካታ ወጣቶች መኖራቸው የተነሳ ሲሆን ውጤታማ እንዲሆኑ ያልተቋረጠ ድጋፍና ክትትል መጠናከር እንዳለበትም አመላክተዋል። ከተለያዩ ተቋማት ተመርቀው ቤት የተቀመጡ በርካታ ወጣቶች መኖራቸው የተጠቆመ ሲሆን ወጣቶቹን በመለየት ወደ ስራ የማስገባት ስራ በትኩረት መሰራት እንዳለበትም በመድረኩ ተነስቷል። የከፋ ዞን ስራና ክህሎት መምሪያ ኃላፊ አቶ ሚሊዮን ኃይሌ በበኩላቸው መድረኩ በዘርፉ የተጀመሩ የስራ እንቅስቃሴዎችን ለማጠናከር የሚያግዝ እንደሆነም ገልጸዋል። በየአካባቢው ያሉት ጸጋዎች በመለየት ወጣቱን ለማሰማራት ታቅዶ እየተሰራ መሆኑን ተጠቁሟል። የተወዘፉ የብድር ዕዳዎችን ማስመለስና በዘርፉ የሚታዩ ተግዳሮቶችን መፍታት የሁሉም ርብርብ ሊሆን እንደሚገባም በመድረኩ ተነስቷል። በስካሁኑ የተከናወኑ ተግባራት የተገኙ ልምዶችና ያጋጠሙ ችግሮች እንዲሁም የቀጣይ አቅጣጫዎች ጠቋሚ ሰነድ ቀርቦ ባለድርሻ አካላቱ መክረውበታል። በመድረኩ የተሳተፉ የባለድርሻ አካላትም ትኩረት ይሻሉ ያሏቸውን ጉዳዮችም አንስተዋል። ውጤታማ ያደርጋሉ ተብሎ የተቀመጡ አቅጣጫዎችን ስራ ላይ ለማዋል የተቀናጀ ርብርብ እንደሚያስፈልግ ተጠቁሟል ሲል የዘገበው ባልደረባችን ታምራት ኃይሌ ነው። ክቡራትና ክቡራን ለዛሬ ከክፋ ቴሌቪዥን ያስተናዳናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየሁ። ከቀሪ ክፋ ቴሌቪዥን መሰናዶች ጋር እንድትቆዩ ጋበዝኩ። ሰላም።